ለማማ አስካት ያቺ ሚስቴን ሳሮንና እኔ ግን ማች እናደርጋለና እግዚአብሔር ያየል ሴት ካልሆነች ማች አታረግም ማለት ነው። እንዴ ፍቅረኛ እኮ ነች። ማታረጉት በኔቸር ምናምን ሳይሆን የእግዚአብሔር ፍቃድ ውስጥ ስላልሆናችሁ ነው። ሁለታችሁ መጽሐፍ ቅዱስ ላይ አስቀድማችሁ እግዚአብሔርን መንግስት ፈልጉ ነው የሚለው። በዓለም ያለህ እኮ በጣም እኮ ከኔ ባስክ ነበርክ እኮ እንደው ምን ምንም አላውቅም። ካንተ ባስኩም ሆኜ ጌታ ግን ይቀይራል። ካይ ልብን ነው የሚፈልገው። በቃ እግዚአብሔር ይበቃኛል ብለህ ለሱ ተሸነፈ ስትመጣ የዛን ሰዓት እንዴት እንደምትቀየር ራሱ አታውቅም። ማንም ሰው ባይዘ አይቀየርም ያለበዛ ለምሳሌ ያንተን ህይወት መቀየር የሚችለው ሰው ሳይሆን እግዚአብሔር ራሱ ስለሆነ አንተ ወደ እግዚአብሔር በቀረብክ ቁጥር ነው በእግዚአብሔር እውነት ስትሞላ ዓለምን መካድ የምትችለው። እኔ እኮ ሰማ እዛ ሄደን የተማረን ታይም በቃ ከነበረኝ ነገር ምናምን ተቀየረ ምናምን እዚህ ስመጣ ነገሮች ድብልቅልቅ አላሉም። ገባ ለውጥ ሲጀምር ዮኒ ሲያስተምር ምን አለ መሰለህ ለውጥ የሚመጣው መስዋዕትነት በመክፈል ነው አላ። ከዛ ያንን መስዋዕትነት ለመክፈል እኚህን ቻሌንጆች መጋፈጥ ከበደኝ ታውቃለህ። ለአሁን እኔ ወደ ጌታና ስለ ችግር አይገጥምም ማዕበል የለም ምናምን አላለለ ግን ማዕበሉ አንተን አያሰምጥ። ስንት ችግር ነው የተፈጠረው ህይወት ሄደ አውላ ነገር ግን አላናወጠኝም። ለምን ብትል መሰረቴ ኢየሱስ ነበር። ግን ያንን ነገር ተቋቁሜ ማለፍ እኔ አልችልም። ጸጋው ግን ደግፎኝ አለፍኩ። እኔም አንተም ማለፍ አንችልም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ግሬስ ነው የሚለቀቅልኝ። ያ ግሬስ ነው አንተ ነገሮችን ተቋቁመ እንድታልፍ የሚያደርግ። ብትችልማ ከዚህ በፊትም እኮ ክለብም ዓለም ምናምን እኮ መውጣት እኮ ፈልጋለሁ፣ ግን መውጣት አልቻልኩም። ለምንድን ነው ብትል ባሪያ ሆነሃል ለዛ ነገር። ጌታ ኢየሱስ ሲናገር ኃጢአት የሚያደርግ የኃጢአት ባሪያ ነው ይላል። አይታ ኃጢአት አንተ ባረክ ቁጥር ማለት ዝም ብለህ ነቅለህ የምትወጣው ነገር አይደለም፣ ባሪያው ትሆናለህ። ነፃ የሚያወጣው ደግሞ እውነት ነው። ያ እውነት ማለት ነው ጌታ ኢየሱስ። ከእግዚአብሔር ጋር ተጣበቅ። ዋናው እንደማትችል ማመን ነው። እግዚአብሔርን ደግሞ እመነው፣ ይረዳሃል። ልክ ነሽ። ያምር እስከ እንጸልይበታለን።